ኤፌሶን ምዕራፍ 6 ቁጥር 2 መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር ይላል። በዚህ ክፍለ ምንባብ ሐዋርያው ቅዱስ ጳውሎስ ስለ ወላጆችና ልጆች ያስተማረውን ትምህርት እንመለከታለን። መሰረተ ሐሳቡ አባትህንና እናትህን አክብር ዘጸአት ምዕራፍ 20 ቁጥር 12 በሚለው በጌታ ሕግ መሰረት ልጆች ለወላጆቻቸው እንዲታዘዙ አግባብ መሆኑን ነው የሚገልጠው። ልጆች ለወላጆቻቸው በታዘዙ ቁጥር መልካም ዕድልን ያገኛሉ፣ ዕድሜያቸውም ይረዝማል፣ ተስፋቸውም ይለመልማል ብሎ በመታዘዝ የሚገኘውን መልካም ነገር ያስረዳል። አባቶችንም ልጆቻችሁን የእግዚአብሔርን ሕግ አስተምሩ በሚለው የጌታ ሕግ መሰረት ምከሯቸው፣ ገስጿቸው እንጂ አታስቆጧቸው በማለት ከቁጣ ነፃ በሆነ ዘዴ ልጆቻቸውን እየመከሩ ማሳደግ እንደሚገባ ያስተምራል። ዘዳግም ምዕራፍ 6 ቁጥር 4 ልጆች በህብረተሰቡ ውስጥ ለወደፊት ሃይማኖትን በማገልገል ሀገርን በማልማት በመጠበቅና ልማትን በማምጣት ከፍተኛ ስራ ይሰራሉ ተብለው የሚጠበቁ ናቸው። ይህ ለወደፊት የሚጠብቃቸው ተግባር በአግባቡ ተረክበው መወጣት ይችሉ ዘንድ በወላጆችና በልጆች በግልና በጋራ መሰራት ያለባቸው ነገሮችን ነው ሐዋርያው ያስተማረን። የልጆች ኃላፊነት አባትንና እናትን ማክበር፣ መታዘዝ ሲሆን የወላጆች ደግሞ ልጆችን መምከር፣ ማስተማርና መገሰጽ ነው። እነዚህም መፈጸም ያለባቸው በጌታ ሕግ መሰረት መሆኑን እናያለን። ወላጆች ልጆችን መገሰጽ አለባቸው፣ ግን ማስቆጣት የለባቸውም የሚለውን ሁላችንም ልብ ልንለው ይገባል። ነገሩ ልጆችን ከጥፋታቸው ለመመለስ ሲባል መገሰጽ አለባቸው። ሆኖም ጭራሽኑ ተስፋ ቆርጠው እንዲርቁ፣ ክፉ እንዲያስቡ፣ እንዲበሳጩና እንዲኮበልሉ በሚያደርግ ሁኔታ መቆጣት አይገባም። ተቆጡ፣ ነገር ግን አትበድሉ ተብሏልና መዝሙር 4 ቁጥር 4 ቁጣ የእግዚአብሔርን የጽድቅ ሥራ አያሰራምና ያዕቆብ ምዕራፍ 1 ቁጥር 20። ይህ ማለት ቁጣችሁ የተራዘመ ችግር የሚያመጣ መሆን የለበትም፣ ለጊዜው አራሚ እንዲሆን እንጂ ማለት ነው። ለሰዓታት እንጂ ለቀናት የሚቆይ ቁጣ አይኑር ማለት ነው። ኤፌሶን ምዕራፍ 4 ቁጥር 27። የወላጆችና የልጆች ሁኔታ በአሁኑ ጊዜ በዚህ መጽሐፍ ቅዱሳዊ ቃል ባለመፈጸሙ ልጆች ለወላጆቻቸው አንታዘዝም ሲሉ፣ ወላጆችም ልጆቻቸውን ከልክ ባለፈ ሁኔታ እየተቆጡ በቤተሰብ ኑሮ ብሎም በሀገር ደረጃ ችግሮች እየሰፉ መጥተዋል። በየበረንዳው የፕላስቲክ ጎጆ ቀልሰው በረሃብ በሐሩርና በብርድ የሚሰቃዩ ሴቶችና ወጣቶች ተበራክተዋል። በጠራራ ፀሐይ በየጎዳናው ተኝተው የሚታዩና ሕይወት የጨለመባቸው የሚመስሉ ወጣቶች የዚህ ውጤት ናቸው። የዚህ ችግር ሰለባ የሆኑ ወጣቶች ሴቶችም ወንዶችም ራሳቸውን ያጠፋሉ። እንዲሁም ኑሯቸውና የሚያድሩበት ጎዳና ላይ በመሆኑ በሚፈጽሙት ሩካቤ ሥጋ ላልተፈለገ እርግዝና ይጋለጣሉ። ጽንስን ለማስወረድ በሚያደርጉት ጥረት
ለህልፈተ ሕይወት ይጋለጣሉ። በሰላም ቢገላገሉም እንኳን ልጆችን ለማሳደግ አቅም ስለሌላቸው በየጎዳናውና በየወንዙ ሕፃናቱን ጥለው ይሰወራሉ። የዚህን ነገር አስከፊነት ተገንዝበን አንድ ቦታ ላይ እንዲቆም ማድረግ ካልቻልን አሳሳቢነቱ ከዚህ የበለጠ ሊሆን ይችላል። እነዚህ ወገኖች ወንጀልን፣ ሌብነትና ብልሹ ስነ ምግባርን በማስፋፋት የሀገርን ሰላምና ገጽታ እንደዚሁም ማህበራዊና ኢኮኖሚያዊ ጉዳዮችን ከፍተኛ ቀውስ ላይ ለመጣል አብይ ሚና ይኖራቸዋል። ስለሆነም ሕዝበ ክርስቲያኑ በጣም ሳይቆጣ በጌታ ሕግ በመምከር ልጆቹን ማሳደግ ይጠበቅበታል። ልጆቹም ለወላጆቻቸው ሊታዘዙ ሊያከብሯቸውም ይገባል። ማህበረሰቡም የጎዳና ተዳዳሪ አስከፊነትን ተገንዝቦ ከሚመለከታቸው የግብረ ሰናይ ድርጅቶች ጋር በመተባበር ሁኔታውን ለመለወጥ መንቀሳቀስ ያስፈልጋል። የሁላችን እናት ቤተ ክርስቲያናችንም ወላጆች ልጆቻቸውን እንዲመክሩና እንዲያስተምሩ ልጆችም ወላጆቻቸውን እንዲያከብሩ በማስተማር ላይ ትገኛለች። አምላካችን እግዚአብሔር እርስ በርሳችን ተከባብረንና ተፈቃቅረን የምንናፍቃት መንግሥተ ሰማያትን እንድንወርስ ቅዱስ ፈቃዱ ይሆንልን። በሰማነው ቃል ይባርከን፣ ይቆየን።